ስንፈተን የምንተው ሳንፈተን የምናስተምር ወንጌል የለም። ስንጠላ የምንተው ስንወደድ የምናስተምር የለም። ስንዋረድ የምንተው ስንከብር የምናስተምር ወንጌል የለም። ተዋርደህም ታስተምራለህ፣ ከብረህም ታስተምራለህ፣ ታመህም ታስተምራለህ፣ ድነህም ታስተምራለህ። ስትፈተን የበለጠ ታስተምራለህ፣ የበለጠ ታገለግላለህ። ወዳጆቼ ቤተ ክርስቲያን በፈተና የሚበገር ህይወት የላትም። አስተውሉ ወዳጆቼ፣ እንዳትስቱ። ልቡናችሁን ለመንፈስ ቅዱስ ስጡ፣ እሱ ይመራችኋል። አይምሯችሁን ለመንፈስ ቅዱስ ስጡ፣ እሱ ይመራችኋል። አየህ፣ ስለዚህ ወዳጆቼ ሆይ ፍጹም ፍቅር ላለው ሁሉ የፍቅር ዋጋው ይሰጠዋል። ፍጹም ትህትና ላለው ሁሉ የትህትና ዋጋው ይሰጠዋል። ፍጹም ትዕግስት ላለው ሁሉ የትዕግስት ዋጋው ይሰጠዋል። ይህ ወደ እውነቱ ተመርቷልና ይህ የመዳን ፍላጎቱ ከፍ ብሎ ታይቷልና እንደ ፀሐይ ደምቆ በሚኖር ጸጋ የምትኖር ቤተ ክርስቲያን እስከ መቼውም አትወድቅም። ወዳጆቼ ይህም ጸሎታችሁ የበለጠ የሚጠቅመን እንጂ የሚጎዳን አይደለም። በሐሰት አላገለገልንም፣ በእውነቷ በገንዘብ ቁጥር አላገለገልንም። ስለ እናንተ ሕይወት ብቻ አሁንም ይቀጥላል። አሁንም ልጆቻችሁ የበለጠ ይማራሉ፣ ምስጢረ ሥላሴውን እያጎርፋሉ። ገና አዲስ ትውልድ መፈጠር ግዴታ ነው፣ ግዴታ ነው እና ጸጋን የሚያባረር እንዳይኖር ጥንቃቄ ያስፈልጋል። ራሱን ሕይወት በመመልከት እኔ ማን ነኝ? በማን ላይ ልፈርድ እችላለሁ? እኔ ማን ነኝ? ጌታዬ ሆይ እውነቱን ግለጽልኝ፣ ለእኔ በቃ አይምሮዬን ጠብቅልኝ ማለት ያስፈልጋል። ታዲያ ወንጌል ዝም ብሎ ይሰበካል ያለ ፈተና? ወንጌል ዝም ብሎ ይለፈለፋል ያለ ኑሮ? ወንጌል ዝም ብሎ ይጎርፋል ያለ ጸጋ? ሞኞች አትሁኑ፣ አትሳቱ። ወይትስሓቱ ትኖራሉ። እና ወዳጆቼ ይህ የእውነት መንፈስ ቅንነትና የዋህነት ባለ ልብ ሁሉ ይገኛል። አሁንም እንኳን ቁጭ ብላችሁ አይርቅም። ከፍጡራን ይርቅ ዘንድ እግዚአብሔር ጨካኝ አይደለምና እና በየሥራ መስካችሁ፣ በየመንገዳችሁ፣ በየሕይወታችሁ ሁሉ የመንፈስ ቅዱስን ቸርነት ለምኑት፣ አጣፍጡት፣ እስኪቀመሱት ጣዕሙ ወታይምሩ ከብሔረ እግዚአብሔር። እግዚአብሔር ቸር እንደሆነ ታውቁ ዘንድ ቅመሱ። እግዚአብሔርን ያልቀመሰ የሚመረው ይመስለዋል። እግዚአብሔርን ያልቀመሰ ክፉ ይመስለዋል። እግዚአብሔርን ያልቀመሰ ጨካኝ ይመስለዋል። እግዚአብሔርን ያልቀመሰ አጥፊ ይመስለዋል። እግዚአብሔርን ያልቀመሰ የሚርቅ ይመስለዋል። አይደለም። እኔ ቅርብ አምላክ ነኝ ይላል የተስፋ ቃል። እኔ ምን አምላክ ነኝ? እስኪ ቃሉን ተናገሩ። እኔ ምን አምላክ ነኝ አለ? የምን አምላክ? የቅርብ አምላክ ነኝ አለ። ይህ ማለት እኮ አንተ ምንም አይነት በምድር ላይ የተጠላህና ሰው ሁሉ የሚጸየፍ ብትሆን መንፈስ ቅዱስ ግን እንደማይርቅ ያሳያል። የቅርብ አምላክ ነው። አያችሁ፣ ባለባበስ አይመንዝንም መንፈስ ቅዱስ፣ ባነጋገርም አይመንዝንም መንፈስ ቅዱስ፣ በሀብት አይመንዝንም፣ በስልጣን አይመንዝንም። መንፈስ ቅዱስ በልብ ስብራት ነው የሚመዝነው። የቅስም ስብራት ይመዝናል። ጸሎት አስተካክሎ መጸለይ ባይችል እንኳን ልቡ የዋህ የሆነ ሰው የመንፈስ ቅዱስ ማደሪያ ነው። አከናውነን ስለተናገርን የሚቀበል፣ በደካማ አንደበት ስለተናገርን የማይቀበል አምላክ የለንም። አንደበታችን በገለጸው ልክ ሳይሆን ልባችን ባመነው ልክ ነው የሚሰማን እግዚአብሔር። አስተውሉ። እግዚአብሔር እንደ ጨካኝ አታርጉት፣ እንደ ክፉ አድርጋችሁ አትቁጠሩ። እንዴት እግዚአብሔር ይህን ያደርጋል ብላችሁ እግዚአብሔር አትፍረዱ። ማን ነው ሰው? ደካማ አይደለምን? ግን እኮ ነው የሚሰበር። ታዲያ ወዳጁ ሁላችንም ለራሳችን የሚገባን የመዳን መንገድ መፈለግ፣ መጸጸትና ማልቀስ ነው የመንፈስ ቅዱስ ስራ የሚሰጠን እሱ ነው ወዳጆቼ። ስለዚህ ነው ወደ እሱ ቅረቡ ያለን መጽሐፍ። ለዛ ነው ቅረቡ ሀቤሁ ወያበር ለክሙ ወይታፈር ገጸክሙ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ። አባቶች እያገዙኝ እኮ ነው። ወደ እግዚአብሔር ቅረቡ፣ እሱ ደግሞ ልባችሁን ያበራላችኋል። ያበራላችኋል ማለት እኮ እውነቱን ያሳያችኋል ማለት ነው። ያበራላችኋል ማለት እኮ ወደ እውነቱ እንድትመሩ ያደርጋል ማለት ነው። ወይታፈር ገጸክሙ ፊታችሁ ማያፍር አለ። ከእግዚአብሔር ፊት ስቅስቅ ብሎ አልቅሶ ፊቱ የሚያፍርበት ማን ነው? እውነተኛ ጸሎት አቅርቦ ምላሽ ያላገኘ ማን ነው? አይኔ ብዙ ጊዜ ጸለይኩ መልስ ግን አላገኘሁም የሚል ሰው ካለ በዛው ጸሎት እንድትቀጥል እግዚአብሔር ስለፈለገ ነው። መልስ ከሰጠና ትርቃለህ። አየህ፣ በዛው ጸሎት እንድትቀጥል
መሆንን ስላወቀ ብቻ ነው። አንድ ነገር ጠይቀን ምላሽ ያጣን እንደሆነ ምንም አይነት እግዚአብሔር ላይ ማጉረምረም አያስፈልግም። ለምን? በዛ ጸሎት እንድንቀጥል እግዚአብሔር ስለፈለገ። ጸልየን ከምናገኘው ውጤት ይልቅ ጸሎቱ የበለጠ ሊጠቅመን እንደሚችል ስላወቀ በዛ እንድንጸና ያደርጋል። ስለዚህ ወዳጆቼ በምንኖረው ኑሮ ሁሉ ይኸው ዝንቱ ነዳይ ጸርሃው እግዚአብሔር ሰማው ይላል። ይህ ራሱን ድሃ ያደረገ ድሃ ሰው ጮኸ፣ እግዚአብሔር ሰማው ይላል። እግዚአብሔር ቢሰማችሁ ትወዳላችሁ አትወዱ? እንወዳለን አይደል? መልሱ እግዚአብሔር እንዲሰማህ መሆን ግን ያንተ ድርሻ ነው። እግዚአብሔር ይሰማል። ሁሉም ጆሮ ዝግ አይደለም፣ አይኑ ዝግ አይደለም፣ ሁሉም ያያል፣ ሁሉም ይሰማል። ታዲያ እንዴት ላሰማው ነው የኛ ጥያቄ የሚሆነው። አጥብቀህ ከልብ እየፈለግከው ከሆነ አስቀድሞ ከአንተ ቤት እሱ እየፈለገህ ነው። አሁን ከልብ ልጠራ አስበሃል? አዎ አስቤያለሁ። ስለዚህ አስቀድሞ እየጠራህ ነበር እሱ። እና ወዳጆቼ ይሄ ነው እግዚአብሔርን እንዲሰማው የሚፈልግ ሰው አሁኑኑ እንዲሰማው መሆን ይችላል። እንዴት ያለበትን ክፍተት ማየት ብቻ ነው በቃ በቂው። ይሄ እኔ ማን ነኝ ሲል እግዚአብሔር ወዲያው ይሰማዋል። እኔ እኮ ማለት እኮ ከዚህ ሕዝብ ሁሉ የባስኩ በደለኛ ነኝ ብለህ አሁን ደምድም። ያን ጊዜ እግዚአብሔር ይሰማሃል። አየህ፣ በጥቂት ጽድቅ የምንመጻደቀው ነው ይሰማል። ድሃ ነኝ ብለህ ስትል ምስኪን ወደ ዳ ያድርግ ብሎ መጽሐፍ እኔ ድሃና ምስኪን ነኝ ይላል። ስለዚህ ወዳጆቼ እግዚአብሔር አምላክ በመካከላችን ተገኝቶ ቅዱስ መንፈሱን ሁሉ ያፍስስልን እና